በጎሃ ጽዮን ወረዳ 14 የአማራ ተወላጆች ተገደሉ። በአማራ ክልል ባለው ግጭትና በመንገድ ላይ በሚፈጸም እገታ ምክንያት በጎጃም መስመር የህዝብ ማመላለሻ አውቶቡሶች ከደብረ ማርቆስ ማለፍ እንደማይችሉ ወደዚያ የሚያቀኑትም በቀን 5 አውቶቡሶች ብቻ ናቸው ተብሏል። 1000 ገደማ ድሮኖች በኤአይ ታግዘው ትርኢት ሊያቀርቡ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በመቀሌ ኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ ሲያቀርቡ በ9 ወራት ከ37000 በላይ ሰራተኞች መልቀቃቸው ተነግሯል። ውድ የሊቅ ሚዲያ ተከታታዮች፣ በፕሮፌሽናል ጋዜጠኞች የተቋቋመው ሚዲያችን የጋዜጠኝነት ስነ ምግባርና መርሆች አክብሮ ሚዛናዊ፣ እውነተኛና ትኩስ ዘገባዎችን ወደ እናንተ ያደርሳል። ሰብስክራይብ፣ ሼር በማድረግ መረጃን ከሊቅ ሚዲያ በትኩሱ ያገኙ። ወደ ዜናዎቻችን እንለፍ፣ አብራችሁን ቆዩ። በኦሮሚያ ክልል ሰሜን ሸዋ ዞን ጎሃ ጽዮን ወረዳ ግርሚ ቀበሌ ልዩ ስሙ አጋምሳ በተባለ አካባቢ ላይ በተከፈተ ጥቃት እስካሁን ባለው 14 የአማራ ተወላጆች መገደላቸውን የዓይን እማኞች ተናግረዋል። ጥቃቱ የተከፈተው ግንቦት 2 2017 ዓ.ም ምሽት ላይ ሲሆን በዚህም ከተገደሉት በተጨማሪ በርካቶች ቆስለዋል። በርካቶችም ሕይወታቸውን ለማትረፍ አካባቢያቸውን ለቀው ሽሽት ላይ መሆናቸው ታውቋል። ጥቃቱን የከፈቱት የክልሉ ጸጥታ ኃይሎች በጫካ ከሚገኙ ታጣቂዎች ጋር በመቀናጀት ነው የተባለ ሲሆን የአማራ ተወላጆች ሀብት ንብረት ተመርጦ እየተዘረፈና እየወደመ መሆኑን እማኞች ተናግረዋል። እስካሁን ሕፃናትና አቅመ ደካሞችን ጨምሮ 14 ሰዎች ተገድለውብናል። መኖሪያ ቤታችን በእሳት እየጋየ ነው። ሕይወታችንን ለማትረፍ ወደ ጫካ ብንሸሽም በጫካ ያሉ የኦነግ ሸኔ ታጣቂዎች ይገድሉናል። እዚህም መቀመጥ አንችልም ያሉት ነዋሪዎቹ እባካችሁ የቀረነውን ታደጉን ሲሉ ለሚመለከተው አካል ተማጽኖ አቅርበዋል። በኢትዮጵያ የመንገድ ደህንነት እጦት ዜጎችን ለከፍተኛ ብዝበዛ እየዳረገ ነው ተብሏል። የመንገድ ደህንነት ችግር በአገሪቱ የተለያዩ አካባቢዎች በተከሰተው ግጭት ምክንያት ዜጎች ከአቅማቸው በላይ ከፍተኛ ወጪ እያወጡ የአውሮፕላን ጉዞ አማራጭን ለመጠቀም ተገደዋል። የአውሮፕላን ትኬት ዋጋ ግን በአብዛኛው የኢትዮጵያ ሕዝብ አቅም አንጻር የሚቀመስ ባለመሆኑ ተጓዦች ከዚህም ከዚያም ብለው ትኬት እንደሚገዙ ይነገራል። ለምሳሌ ከባህር ዳር ወደ አዲስ አበባ በተሻለ ዘመናዊ አውቶቡስ ለመጓዝ ክፍያው ከ1600 ብር አይበልጥም። በአውሮፕላን ግን በትንሹ 3500 ብር ለመክፈል ይገደዳሉ። ሆኖም በተደጋጋሚ በሚሰሙ የሰላማዊ ሰዎች እገታ፣ ግድያና ዘረፋ እንዲሁም በክልሉ ባለው ግጭት ምክንያት ከአውሮፕላን ጉዞ ውጪ ሌላ አማራጭ እንደሌለ ዜጎች ይናገራሉ። በአማራ ክልል 2 ዓመት ባለፈው በፋኖና በፌዴራል ኃይሎች መካከል እየተካሄደ ባለው ግጭት በክልሉ የሚገኙ ከተሞችን አቆራርጦ ወደ መዲናዋ መድረስ ፈተና ሆኗል። በክልሉ ያሉ ትናንሽ ከተሞችም እርስ በርስ ያላቸው የየብስ ቁርኝነት ላልቷል። እነርሱን የሚያገናኝ ሰላማዊ መንገድም አንዴ ሲገኝ አንዴ ሲታጣ ሆኗል። ከግጭቱ ባሻገርም በየጊዜው በተለይም ከአዲስ አበባ ወደ ጎጃም በሚወስደው መንገድ የሚፈጸም እገታ በርካቶችን ስጋት ላይ ጥሏል። ከአማራ ክልል ጋር በሚዋሰነው የኦሮሚያ ክልል በተለምዶ አሊዶሮ በሚባለው አካባቢ ሰላማዊ መንገደኞችና አሽከርካሪዎች ላይ በተደጋጋሚ እገታና ግድያ ተፈጽሟል። ሐምሌ ወር ላይ ከደባርቅ ዩኒቨርሲቲ ወደ አዲስ አበባ ሲያቀኑ የነበሩ ከ100 በላይ ተማሪዎች ገርበ ጉራቻ ላይ ታግተው ከፍተኛ የማስለቀቂያ ገንዘብ ሲጠየቅባቸው የነበረ ሲሆን የተወሰኑት የተጠየቀው ገንዘብ ከተከፈለ በኋላ ሊለቀቁ እንደቻሉ ቢቢሲ በወቅቱ ዘግቦ ነበር። የኦሮሚያ ክልል የኮሚኒኬሽን ቢሮ ሐምሌ 3 2016 ዓ.ም ባወጣው መግለጫ ተማሪዎቹ መታገታቸውን አረጋግጦ ከታገቱት 167 ተማሪዎች መካከል 160 የሚሆኑት እንደተለቀቁ ገልጿል። በዚያው መስመር ላይ በዚህ ዓመት መጋቢት ወር መጨረሻ ላይም በሁለት የህዝብ ማመላለሻ አውቶቡሶች ላይ እገታ ተፈጽሟል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ብርሃኔ ዘሩ ጥቃት ከተፈጸመበት አንደኛ አውቶቡስ የፌዴሬሽን አባል የሆነው ማህበር ንብረት እንደሆነ ጠቅሰው ቱሉ ሚልኪ በተባለ አካባቢ በታጣቂዎች በተፈጸመበት ጥቃት ቢያንስ 6 መንገደኞች መጎዳታቸውንና የአውቶቡሱ ረዳት ህይወት ማለፉን ገልጸዋል። እንደ አቶ ብርሃኔ ከሆነ የአውቶቡሱ አሽከርካሪ ማምለጥ የቻለ ሲሆን ሌሎች ታግተው የተወሰዱ መንገደኞችን የፌዴራል የጸጥታ አካላት በስፍራው ደርሰው ታድገዋቸዋል። አውቶቡሱ ከ50 በላይ መንገደኞችን አሳፍሮ ከባህር ዳር ከተማ ወደ አዲስ አበባ እየተጓዘ ሳለ ነበር ድንገተኛ ጥቃቱ የተፈጸመበት። የእገታና የታጣቂዎቹ ጥቃት በብዛት የሚፈጸምባቸው ገርባ ጉራቻ፣ ቱሉ ሚልኪና አሊዶሮ አካባቢዎቹ ከአዲስ አበባ በስተ ሰሜን 200 ኪሎ ሜትር በማይሞላ ርቀት ላይ የሚገኙ ናቸው። በቅርቡ ወደ ዘርፉ የገባ ፈለገ ጊዮን የተባለ አውቶቡስ 50 መንገደኞችን አሳፍሮ ከአዲስ አበባ ወደ ደብረ ማርቆስ እየተጓዘ ሳለ አሊዶሮ በተባለ አካባቢ ሹፌር በጥይት ተመቶ ተሳፋሪዎች ታግተው መወሰዳቸውን የጠቆሙት አንድ የትራንስፖርት ህብረት ባለስልጣን በበኩላቸው የየብስ ትራንስፖርቱ ዘርፍ አጣብቂኝ ውስጥ ገብቷል ይላሉ። በአማራ ክልል ባለው ግጭትና በመንገድ ላይ በሚፈጸም እገታ ምክንያት በጎጃም መስመር የህዝብ ማመላለሻ አውቶቡሶች ከደብረ ማርቆስ ማለፍ እንደማይችሉና ወደዚያ የሚያቀኑትም ከ1 በመቶ እንደማይበልጡ ባለስልጣኑ ይገልጻሉ። ከ4 ዓመት በፊት በዚህ መስመር በቀን ቢያንስ ከ30 እስከ 35 አውቶቡሶች ይሰማሩ ነበር።
አሁን ግን ደብረ ማርቆስ ድረስ ብቻ በቀን 5 አውቶቡሶች ብቻ ናቸው የሚሄዱት። ይህም እንደ ሁኔታው ነው ሲሉ ቁጥር ያጣቅሳሉ። ታጣቂዎቹ በአንድ ጊዜ በርካታ ሰዎችን ለማገት ሲሉ የህዝብ ማመላለሻዎችን ኢላማ እንደሚያደርጉ ይነገራል። ታጋቾቹን ለመልቀቅ ከመቶ ሺዎች እስከ ሚሊዮን የሚቆጠር ገንዘብ የሚጠየቁ ሲሆን በአንዳንድ ሁኔታዎችም የመንገደኞችን ብሔር በመለየት ኢላማ እንደሚያደርጉ ከእገታ በህይወት የተረፉ መንገደኞች ተናግረዋል። ከመዲናዋ ወደ ጎጃም የሚወስደው አውራ መንገድ የአማራና የኦሮሚያ ክልሎችን የሚያገናኝ በመሆኑ የአማራ ክልል መንገደኞችን ኢላማ በማድረግ የብሔር ፖለቲካ ውጥረት ለመፍጠር ሲሉ ታጣቂዎች ድርጊቱ እንደሚፈጸም ፖለቲከኞች ሲናገሩ ይሰማል። በአካባቢው በተለያዩ ጊዜያት ለተፈጸሙ እገታዎች እስካሁን ኃላፊነቱን የወሰደ አካል የለም። ሆኖም በአካባቢው መንግስት ኦነግ ሸኔ ሲል በሽብርተኝነት የፈረጀውና ራሱን የኦነግ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን እንደሚንቀሳቀስ ይነገራል። ታጣቂ ቡድኑ ከዚህ ቀደም የቀረበበት ውንጀላ ያስተባበለ ሲሆን መንግስት ያደራጃቸውን አካላት ድርጊቱ ይፈጽማሉ ሲል ከሷል። መንግስት ለዚህ የሰጠው ምላሽ ባይኖርም በታጣቂዎቹ ላይ እርምጃ እየወሰደ እንደሆነ እንዲሁም ታጣቂዎቹ ለንግግር ወደ ጠረጴዛ እንዲመጡ በተደጋጋሚ ጥሪ አቅርበዋል። ሆኖም ችግሩ አሁንም እልባት አላገኘም። በመቀሌ ኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽነሪያቸውን ከሀገር ለማስወጣት ጥያቄ እያቀረቡ ነው ተባለ። በ9 ወራት ከ37,000 በላይ ሰራተኞች መልቀቃቸው ተነግሯል። በትግራይ ክልል መቀሌ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩት ጦርነት ሸሽተው የወጡ ባለሀብቶች ማሽነሪያዎችን ከሀገር ለማስወጣት ጥያቄ እያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገልጿል። ኮርፖሬሽኑ ይህንን የገለጸው የ9 ወራት እቅድ አፈጻጸሙን ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሲያቀርብ ነው። በሰሜን ኢትዮጵያ ጦርነት ወቅት ከሀገር ሸሽተው የሄዱ ባለሀብቶችን ለረጅም ጊዜያት በኢንተርኔትና በአካል በመገናኘት ኩባንያዎቻቸውን ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸውን በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም ተናግረዋል። ኩባንያዎቹ ወደ ሌላ ሀገር ሄደው ለማልማት ማሽናቸውን ከሀገር ይዘው ለመውጣት ጥያቄ እያቀረቡ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ ከቲክቶክ ከሰለሞን ጋር ያደረጉት ቆይታ መነጋገሪያ ሆኗል። ጠቅላዩ በዚህ ወቅት ከ1000 ገደማ ድሮኖች በኤአይ ታግዘው ትርኢት ያቀርባሉ ብለዋል። ቃለ መጠይቁ አንዳንዶች ጠቅላይ ሚኒስትሩ ለቴክኖሎጂ እድገት ያላቸውን ትጋት እውቀት ያመለክታል ሲሉ፣ ሌሎች ደግሞ ቅድሚያ መሰጠት ያለባቸውን የሰላም እጦትና የኑሮ ውድነት ጉዳይ ዘንግተዋል በማለት ተቃውመዋቸዋል። ጠቅላይ ሚኒስትሩ ከቲክቶክ ከሰለሞን ጋር በነበራቸው የክፍል 1 ቆይታ በርካታ ጉዳዮችን ዳሰዋል። እውቀት ችግር እስካልፈታ ድረስ በእውቀት መስፈርት ውስጥ ሊታይ የሚያስችልበት ብቃት እንደማይኖረውና በኢትዮጵያ እስከ ቀጣይ ዓመት ድረስ በአጠቃላይ ወደ 55 ቢሊዮን ችግኞችን ለመትከል ዝግጅት እየተደረገ ነው። ይህም በዓለም ላይ ትልቁ የደን ማልማት ስራ ይሆናል ብለዋል። የኢትዮጵያ አየር መንገድ በአመት ከ100 ሚሊዮን በላይ መንገደኞችን ማጓጓዝ የሚያስችልበት እቅድና ለዚያም የሚያግዘውን አዲስ ዓለም አቀፍ አውሮፕላን ማረፊያ ለመገንባት እየሰራ ነውም ባይ ናቸው። ለዚህም የሚያግዘውን አዲስ ዓለም አቀፍ አውሮፕላን ማረፊያ እየገነባ መሆኑንም ገልጸዋል። በመከላከያ ሰራዊት ውስጥ ሎጂስቲክስ የሚያጓጉዙ ድሮኖች እንዲሁም በሰው ሰራሽ አስተውሎት የሚንቀሳቀሱ ተዋጊ ጀቶች ጥቅም ላይ እየዋሉ ይገኛሉ ያሉ ሲሆን ከዓመታት በፊት የኢትዮ ቴሌኮም አገልግሎት በአፍሪካ በጣም ውድ ነበር። አሁን ላይ ግን በአህጉሪቱ በዝቅተኛ ዋጋ አገልግሎቱን በማቅረብ እንደቻለም አስረድተዋል። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ሰብስክራይብ በማድረግ ያላችሁን አስተያየቶች ኮመንቱ ላይ በማስቀመጥ ቤተሰብ ይሁኑን። እናመሰግናለን።